በሞያሌ ከተማ የኦነግ ታጣቂዎች የፈጸሙትን ጥቃት ተከትሎ ከተማዋ በመከላከያ ሰራዊት ስትታመስ መዋሏ ኢህአዲግ በመንግስት ወጪ ለመጪው ዓመት ምርጫ ህዝብ የማደራጀትና የመቀስቀስ ስራ መጀመሩ በደቡብ ሱዳን የሚካሄደው የሰላም ድርድርና የኢህአዲግ ባለስልጣናት ለኢሳት ቃለ ምልልስ እንዳይሰጡ መታዘዛቸው የዕለቱ ዋና ዜናዎች ናቸው። ሰላም ጤና ይስጥልኝ። ይህ የኢትዮጵያ ሳተላይት ቴሌቪዥን የዜና ስርጭት ነው። ዜናዎቹን ትዕግስት አየለጂ ቀርቤያለሁ። በሞያሌ ከተማ የኦነግ ታጣቂዎች የፈጸሙትን ጥቃት ተከትሎ ከተማዋ በመከላከያ ሰራዊት ስትታመስ ዋለች። ባለፈው ረቡዕ ታጣቂዎቹ ከቀኑ 10 ሰዓት ገደማ ወደ ከተማዋ በመግባት 3 ጠባቂዎችን በመግደልና አንደኛውን ታጣቂ መሳሪያውን በመቀማትና ልብሱን በማስወለቅ ሂድና ላለቆችን ንገር በማለት ጉዳት ሳያደርሱበት መልቀቃቸውን የከተማዋ ነዋሪዎች ገልጸዋል። ታጣቂዎቹ አንድ ድግን መትረጌስ፣ አንድ ላውንቸርና አንድ ባዙቃ ማርከው ወስደዋል። ይህንን ተከትሎ በአካባቢው የደረሱት የመከላከያ ሰራዊት አባላት አንዳንድ የከተማዋ ነዋሪዎችን እየደበደቡ ሲያሰቃዩ መቆየታቸውን ጉዳት የደረሰባቸው ሰዎች ለኢሳት ገልጸዋል። አንድ ሹፌር ለኢሳት እንደገለጹት የመከላከያ ሰራዊት አባላት ተሳፋሪዎችን ከመኪና ላይ በማስወረድ ድብደባ እንደፈጸሙባቸውና እርሳቸውን በጥፊ እንደተመቱ ተናግረዋል። ለትላንት አጥቢያ ሮብ ማታ ሳይታሰብ ጦር ካምፕ ገብቶ የኦነግ ሰራዊት ሶስት ጥበቃዎችን በመግደል ከባድ መሳሪያ ላውንቸር፣ ባዙቃ እንደገና ደግሞ ድግን መትረየስ የሚባለው ነው ሶስቱ ወስደው ከዛ አንዱን ጠባቂ ኢራቁቱን ለቀው ሄደ ላለቆች ንገር በሚል ይሄን አስተላልፈው በግሩፕ ከሄዱ በኋላ ጠቅላላ ከጦር ካምፕ ከሌላኛው ካምፕ መጥተው ከተማ ያለ ህዝብ በጥፊ በካልቾ እየተመታ ሲንዋረደዋል። ያንደ ሾፌር አልቀረ፣ ተሳፋሪ አልቀረ፣ መንገደኛ አልቀረ፣ ተሸካሚ አልቀረ። ይሄ ያደረገው ለምን እንዲተደረገብን ነው? ብስጭት ይሁን ምን ይሁን ብቻ አልገባንም። እኛ የግራ ጋብቶናል። ቦታው በትክክል የት ነው? ቦታው ይታወቃል? ትክክለኛ ቦታው ሞያሌ ከተማ ውስጥ። ሞያሌ ከተማ ውስጥ ነው። ስንት ሰዓት ላይ ነው ኦነጎች እርምጃ የወሰዱት? ቀኑ 10 ሰዓት አካባቢ ላይ ነው። በእነዛ ወገንስ የተገደለ አለ? በኦነጎች ነገር ጭራሽ ፎክሮ ነው የወጡት ነው የሚባለው። ፎክሮ ከዛ በኋላ ከተማው ታመሰ። ከላይኛው ካምፕ እንደገና ሰው ወታደር መጣ። አላፊ አግዳሚ ወሬውን ያልሰማ የማያውቅ ሁሉ በጥፊ ሲመታ ከረመ። እርሶስ ጉዳት ደርሶብዎታል? ምናልባት እኔ እግዚአብሔር ይመስገን ጥፊ ብቻ ነው እንትላሉ መኪና አስነስተን በባዶ ወጣ ሳንቺን ሁሉ ጉዳት ያደረሱን አጋልጡ ተብላችሁ ነው ማለት የተደበደባችሁ? ብስጭት ነው። ምን እናጋልጣል? ማንን ያቀና ነው? ብስጭት ነው። ሰላማዊ ሰው እኮ ነው ሲመቱ የቀረሙት። አንዷ ከተማ ለሁለት መንግስት የምትገዛ ከተማ ነች። ብዙ ሰዎች ተጎዱ። እንደዚህ ጉዳት የደረሰባቸው አሉ ሲቪሎች? አዎ በጣም ብዙ ሰው ተጎዱ። አሁን ከተማ ተጠራመሰ። በቃ ስራ የለ ምን የለ። የተጫነ መኪና ሁሉ የህዝብ መኪና ሁሉ እያራገፉ ባዶ መኪና ሲወጣ ነበር። አሁን ሁኔታውስ ተረጋግቷል? እንዴት ነው? እንዲህ ነው ከወጣ በኋላ አሁን ጓደኛ አለኝ ወደዛ ትስል ሰላም ነው ብቻ ግን ያው ፍተሻ ምናምን በየመንገዱ ጫካ ወታደር ሁሉ እያለኝ ነበር። እኛ ለምን እንደተደበደብን አልገባንም የሚሉት ነዋሪዎች ሁኔታው እስከ ትናንት ድረስ ውጥረት የነበረበት እንደነበርና ፍተሻው በየጫካው የተካሄደ መሆኑን ገልጸዋል። ታጣቂዎቹ በነዋሪዎቹ ላይ ምንም አይነት ጉዳት አለማድረሳቸውም ተገልጿል። በጉዳዩ ዙሪያ የሞያሌን አስተዳደር ለማነጋገር ሙከራ ብናደርግም አልተሳካልንም። መንግስትም በጉዳዩ ላይ ሰጠው አስተያየት የለም። ኦነግ ገዢውን ኃይል በትጥቅ ትግል በማስወገድ ከሚንቀሳቀሱ ድርጅቶች መካከል አንዱ ነው።